ሰላም እግዚአብሔር ከእኔም ከእናንተ ጋርም ይሁን። የተወደዳችሁ ክርስቲያኖች በሰሞኑ ጉዳይ ማለትም እግዚአብሔር አምላክ የአካል ክፍላቶች አሉትን እና ደግሞ ጾታ ሳለውን በሚል በአዲስ ቪዲዮ ተመልሰን መጥተናል። እስከ መጨረሻው ድረስ አብራችሁን እንድትቆዩ በእግዚአብሔር ስም አሳስባለሁ። እስቲ ቪዲዮዎቹን ሰምተን እንምጣ። ሊቀ ስልጣናትም ባሉበት ልናገር። ሥላሴ አካል አላቸው የላቸው? ሲውላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። አይዟችሁ። ወይም የላቸውም ወይም አላቸው በሉ። የላቸውም? ያገር ያለ መብረቅ ማለመምጣቱ በጣም ይገርማል። እናንተ የእንታ ቃለ ሕይወት እርሶም ባሉበት ልናገር። አንድ ሰው ሲሰብክ ስለሰማው ሊቀ ስልጣናት እንኳን ኖሩ ዛሬ አንድ ምሁር ሲያስተምር ሰምቻለሁ። ይሄን ነገር ሃይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው እንዴ? ከሦስቱ አካላት አንዱ አካል የሌለው ነው እንዴ? ከመቤታችን ሰው የሆነው እንዴ? ምንድነው? እዛ አትናቴዎስስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እነ ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ። ይሄ መታወቅ አለበት። ስለዚህ በዛ በስምንቱ ላይ ለእግዚአብሔር አካል አለው፣ ዓይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለማት ነው ተወስ እንዴ? ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከምን ተተርጉሟል እኮ። ከራስ ጠጉር እስከ እግር ጥፍር አልተባለ? ነውር ነው። ወላዲተ አምላክን እንደው በዚህ አንገቴን እሰጣለሁ። እሺ ከዚህን ጀምርና እንግዲህ ለዚህ ትምህርት አንገቴን እሰጣለሁ እያሉ ነው አባታችን። በእርግጥ የተከበሩ ታላቅ አባት ናቸው። እዚህ ትምህርታቸው ግን በጣም ስተዋል። ማለት ስተዋል ብቻ ሳይሆን በአባቶቻችን ዘንድ እንደ ምንፍቅና የሚቆጠርን ትምህርት ነው ሲያስተምሩ የታዩት አባታችን ማለት ነው። አስቀድሞ እንደው የአካል ክፍላት አሉት ወይ ከሚለው አለፍ ብሎ የአባታችን ትልቁ ስህተት ደግሞ ጾታ ጭምር አላቸው የሚል ነው። በጣም ትልቅ አደገኛ የሆነ ትምህርት ነው ይሄ ትምህርት ማለት ነው። እንግዲህ ሃይማኖተ አበው ዘቅዱስ አትናቴዎስን የጠቀሱት አባታችን ይሄንን በሃይማኖተ አበው በጽሁፍ ደረጃ ተቀምጧል። ከምን አንጻር ነው የሚታየው? የቀደመው የመጀመሪያ በወክረ ጽሁፍ ውስጥ እንደዛ ይላል ወይ ብለን ወደኋላ ማጥናት የስነ ጽሁፉ ባለቤቶች በደንብ ጥናት ሊያደርጉበት ያስፈልጋል ይሄ ጽሁፍ ላይ። ምክንያቱ ከአትናቴዎስ አሉ ከሚባሉት አሁን ላይ ባሉት ጽሁፎቹ ስራዎቹ ተቃራኒ የሆነና ትምህርቱን የሚቃወም ትምህርት ስለሆነ ማለት ነው። ቅዱስ አትናቴዎስ ይህንን ትምህርት አጥብቆ የሚቃወመውና የጣዖት አምላኪዎች ትምህርት ብሎ የሚገልጸው እዚህ ጋር እንደምትመለከቱት አትናቴዎስ ኮንትራ ጀንተስ ወይም ደግሞ አጌነ ዘይዘንስ በሚለው መጽሐፉ ሴክሽን 28 ላይ ከ22 ጀምሮ ይህንን ነው እያብራራ የሚመጣው። የመናፍቃን አምላካቸው ከአካል ክፍላቶች የተዋቀረና እጅ እግሮች ያሉት ነው። የኛ አምላክ እንደዚህ አይደለም፣ የአምላክ ፕሮፐርቲም አይደለም፣ ባህሪያት አይደሉም ብሎ እየሞገተ ነው የሚመጣው እና ከላይ ጀምሮ ሴክሽን 28 ግን እንዲህ ብሎ ይጀምራል። የተለያዩ የአካል ክፍሎች ተሰብስበው ሙሉ አካልን እንደሚገነቡ ሙሉ አካልም የተለያዩ ክፍሎች ውህድ እንደሆነው እያንዳንዱ ክፍልም የሙሉ አካል ክፍል ነው ይልና ይህ ግን ስለ አምላክ ካለን ሐሳብ እጅጉን የራቀ ነው። እግዚአብሔር ምሉእ ነው። የተለያዩ የአካል ክፍሎች ወይም ደግሞ ልዩ ልዩ የሆኑ ንጥረ ነገሮች ውህድ አይደለም። ነገር ግን እርሱ ራሱ የዓለምን ስርዓት የሰራ ነው። አምላክ የአካል ክፍሎች አለው ሲሉ ምን አይነት የማይረባ ነገር አምላክን ተቃርነው እንደሚናገሩ ተመልከቱ ይላል። አምላክ ምን አለው? የአካል ክፍላቶች አሉ፣ ከአካል ክፍላቶች የተገነባ ነው ሲሉ ምን አይነት የማይረባ ነገር እንደሚናገሩ ተመልከቱ ይልና እርሱ ከአካል ክፍሎች ከተገነባ በእርግጠኝነት እርሱ ራሱን አይመስልም ማለት ነው። ምክንያቱ እጅ እግሩን አይመስልም፣ እግሩ ደግሞ አይኑን አይመስልም፣ ፊቱን አይመስልም ማለት ነው።
ስለዚህ ራሱን የማይመስል ነው ማለት ነው እያሉ እርሱ ፀሐይ ከሆነ ጨረቃ አይደለም፣ ጨረቃ ከሆነ ምድር አይደለም፣ የመስሚያ አካል ምድር ከሆነ ደግሞ ባህር መሆን አይችልም ወዘተ ማለት ነው። አይን የመስሚያ አካል አይደለም ወይም ደግሞ ጆሮ አይደለም ማለት ነው። የኋለኛው ወይም የመስሚያ አካል ደግሞ እጅ አይደለም፣ ሆድም ደረት አይደለም፣ እንደገና አንገትም እግር አይደለም። ነገር ግን እያንዳንዱ የራሱ ስራ አለው። አንዱ ነጠላ ሰውነት ከእነዚህ ክፍሎች የተገነባ ነው ይልና ይህን ለአምላክ የሚሰጡ ከሆነ የሚከተሉትን ያመጣል። አሁን እጅ፣ እግር፣ ደረት፣ አንገት የሚሉት ነገሮች ለአምላክ የሚሰጡ ከሆነ እነዚህን በአምላክ ላይ እንዲህ ነገሮችን ያስከትላል ማለት ነው። ምን? አንደኛ ከላይ እንዳየነው እርሱ ራሱን አይመስልም ያሰኛል። ራሱን የማይመስል አካል ክፍል አለው ያስብላልና። ሁለተኛው ተፈጥሮአዊ በሆነ ሁኔታ የአካል ክፍሎች እንደሚከፋፈሉት እርሱንም እንደገና እንዲከፋፈል እናደርገዋለን ማለት እኛ የአካል ክፍላቶች ውሁድና ክፍልፋዮች እንደሆኑን ሁሉ እሱም ክፍልፋዮች እንዲሆን እናደርገዋለን ይላል። በመሆኑም እግዚአብሔር የአካል ክፍሎች አሉት ማለት ተገቢ አለመሆኑን ይህ ሊቅ ያትታል። ይህ የምታገኙት መምህር ዮሐንስ ኦርቶዶክሳዊ ነገረ ሥላሴ በሚለው መጽሐፋቸውም ተርጉመውታል ይሄንን የአትናቴዎስ ጽሑፍ ማለት ነው። ስለዚህ ቅዱስ አትናቴዎስ እንዲህ ብሎ እጅ እግር አለው ለሚሉትን ተቃውሞ መጽሐፍ ጽፎ እንመለከታለን ማለት ነው። ይህ ብቻ አይደለም። ከጥንት ጀምረው የነበሩ የቤተ ክርስቲያናችን አሉ የሚባል ቅዱሳን አባቶች የእግዚአብሔር አካል ክፍላቶችና ቅርጾች አለው የሚለውን ፈጽመው የሚቃወሙ ናቸው። ከእንደዛ መካከል ቅዱስ ሄራኒዮስ ነው። ቅዱስ ሄራኒዮስ አጌንስት ሄሬሲስ መጽሐፉ ምዕራፍ 2 ከቁጥር 13 ላይ እንዲህ ብሎ ይናገራል። የሁሉ አባት እግዚአብሔር በሰዎች ዘንድ ከሚሰሩ ስሜት ላይ ከተመሰረቱ ነገሮች በእጅጉ የራቀ ነው። እርሱ አንድ እንጂ የአካል ክፍልፋዮች ውህድ አይደለም። ኦኬ፣ ቅርጽ የሌለው ሙሉ በሙሉ ተመሳሳይና ከራሱ ብቻ ጋር አንድ የሆነ ነው። ሙሉ አካሉ ለባዊ፣ ሙሉ አካሉ መንፈስ፣ ሙሉ አካሉ ሐሳብ፣ ሙሉ አካሉ አዋቂ፣ ሙሉ አካሉ አመክንያዊ፣ ሙሉ አካሉ የሚያይ፣ ሙሉ አካሉ የሚሰማ ነው ይላል ቅዱስ ሄሬኒዮስ የሊዮ ቅዱስ አባት ማለት ነው። ወይም ደግሞ በቤተ ክርስቲያናችን ቅዱስ ሄሮኒመስ ምን ብሎ ይናገራል? እግዚአብሔር ሙሉ አካሉ እውቀት፣ ለባዊ፣ መንፈስ እና አዋቂ የሆነ እንጂ የሆነ አካሉ የሚያውቅ፣ የሆነ አካሉ የሚራመድ፣ የሆነ አካሉ የሚይዝ፣ የሆነ አካሉ የሚያይ ተብሎ የሚከፋፈል በፍጹም አይደለም ብሎ በግልጽ ሲናገር እንመለከታለን። ይህ ብቻ አይደለም። አይነ ስውሩ ዲዲመስ ወይም ደግሞ ዲዲመስ ዘብላይንድም ምን ብሎ በግልጽ ይናገራል? እግዚአብሔር ነጠላና ውሁድ ያልሆነ ረቂቅ ባህሪ ነው። ጆሮም ሆነ የመናገሪያ ቅርጽ ያለው አካል የለውም። እርሱ የተለያዩ የአካል ክፍልፋዮች ውሁድ አይደለምና ይላል። አይደለም ዲዲመስ ዘብላይንድ ኦን ዘ ሆሊ ስፒሪት መጽሐፉ 35ኛው ሴክሽን ላይ በግልጽ እንዲህ ብሎ ይናገራል። በጣም ብዙ አባቶችን ማምጣት ይቻላል ይሄንን የሚቃወሙ ወይም ደግሞ ይሄንን ሐሳብ ተቃውሞ የጻፉ የቤተ ክርስቲያናችን አባቶች። ከነዛ መካከል ታላቁ ቄርሎስ የቤተ ክርስቲያናችን መሰረት ወይም ደግሞ ተብለው የሚነገርለት ቅዱስ ቄርሎስ የአሌክሳንድሪያው ቅዱስ ቄርሎስ አንትሮፖሞርፊዝም የሚከተሉ ሰዎችን ተቃውሞ በጣም ብዙ ጽሑፎችን ጽፏል። በመልእክቶቹ በሌተሮቹም በሚገባ አስቀምጧል። አንትሮፖሞርፊስት ምንድናቸው? በመጽሐፍ ቅዱስ ላይ ለእግዚአብሔር የተጻፉ የአካል ክፍላቶች እጅ፣ እግር፣ አይን የሚሉት ትክክለኛ የእሱ እጆች እግሮች ናቸው የሚል ሀሳብ የሚይዙ አማኞች ናቸው ማለት ነው። በእሱ ሰዓት ተነስተው የነበሩ መናፍቃን ብለው እነ ቅዱስ ቴዎፍሎስም ያወገዟቸው መናፍቃኖች ማለት ነው። ልክ እነሱን ተቃውሞ በጣም ብዙ ጽሑፎች ጽፏል። እግዚአብሔር እጅ እግር አሉት የሚባሉ ሜታፎሪካሊ ወይም ሲምቦሊካሊ በምሳሌ አነጋገር ለሰዎች እንዲገባቸው የተጻፉ እንጂ ቀጥታ የምንረዳቸው የአካል ክፍላቶቹ ብለን ለእግዚአብሔር የምንሰጣቸው አካላቶች በፍጹም አይደሉም ብሎ በግልጽ ይናገራል። ቅዱስ ሄሬኒመስ ማለት ቅዱስ ቄርሎስ አሌክሳንድሪያ ማለት ነው። እንቀጥል። አንድ ቪዲዮ ተመልሰን ሰምተን እንምጣ።
እግዚአብሔር አይን አለው ወይ? አዎ። ጆሮ አለው ወይ? አዎ። እጅ አለው ወይ? አዎ። እግር አለው ወይ? አዎ። ይዳበሳል? በፍጹም። እሱ ነው ትምህርቱ። ይሄን ነው መጠንቀቅ የሚያስፈልገው። ማወቅ የሚያስፈልገው ይሄ የሚዳበስ የሚዳሰስ ነው ወይ? አይደለም። ውሱን ነው ወይ? አይደለም። አይደለም በፍጹም። ቅድም ያልነው ነፋስ ውሱን ነው። በሥላሴ ዘንድ ሲታይ ውሱን ነው። ስለዚህ በአርአያውና በአምሳሉ ፈጠረን ማለት ብዙ ትርጉም የሚሰጠው ትንታኔ የሚሰጠው ረቂቅ የሆነ የእግዚአብሔር ቃል ነው። ስለዚህ በአርአያውና በአምሳሉ ፈጥሮናል ማለት ዋናው ራሱ አንድ ሥላሴን የምንመስልበት የነፍስ ጉዳይ ነው። ነፍስ 3 ባህሪያት አሏት። ነባቢት ናት፣ ለባዊት ናት፣ ሕያዊት ናት። አሁን መምህራችን ዶክተር ቀሲስ ዘበነ ብዙ ስራ የሰሩ ታላቅ አባት ናቸው። እውነት ነው፣ ሁላችንም እናውቃለን። ነገር ግን እግዚአብሔርን የምንመስልበት ዋናው ጉዳይ ብለው አሁን አይን አለው፣ ጆሮ አለው፣ እጅ አለው ብለዋል። ግን ምንድነው ያመሳሰሉት? ግን ከነፍስ ጋር ነው ሄደው ማለት ነው። ነፍስ አሁን አይን፣ አፍንጫ ምናምን የሚባል ነገር የላትም፣ ረቂቅ አካል ናት። ግን አይነ ልቦና፣ እዝነ ልቦና የሚባሉ ነገሮች ግን አለ። ማስተዋልን መስማት እንደምችልን ለማጠየቅ ማለት ነው እንጂ የሆነ እንደኛ የሆነ የነፍስ ጆሮ የሚባል የነፍስ የሚባል አይን ቁጭ ቁጭ ያለ በፍጹም የለም ማለት ነው። ግን ነፍስ እንደምታይ ነፍስ እንደምትሰማ ለማጠየቅ ግን እንደዚህ ነገሮች ሊባሉ ይችላሉ። ነፍስ ግን በራሷ ያቻሉ በአካል ክፍላቶች ተከፋፍላ አይኗ፣ አፍንጫዋ፣ ጆሮዋ ተብሎ ለነፍስ የሚነገርላት ነገር አይደለም። ከዛ በመቀጠል ግን የጠቀሱት እግዚአብሔርን የምንመስልበት ታላቁ ነገራችን ራሱ ይሄ ሰው ያሉትን የአካል ክፍላቶች ለማለትም የተሞከረ ነገር አለ። በቤተ ክርስቲያናችን ታሪክ በቤተ ክርስቲያን ታሪክ ማለት ነው በጥንት በነበሩ አባቶች ሁሉ እግዚአብሔርን በአርአያውና በአምሳሉ ፈጠረ የሚለውን በተአምር አሁን እንደው እጅ፣ አፍንጫ፣ እግር ይሄ በስጋ አካላታችን ላይ ያሉት ለማለት ተጠቅሶ በጭራሽ በፍጹም አያውቅም ማለት ነው። እንደውም ቅዱስ ዮሐንስ አፈወርቅ ይህንን ሰውን በአርአያችን በምሳሌያችን እንፍጠር የሚለውን ክፍል ሲያብራራ ምን ብሎ ይገልጿል? እዚህ ጋር እንደምትመለከቱት የዘፍጥረት ሆሚሊው ላይ ማለት ነው ሰውን በአርአያችን በምሳሌያችን እንፍጠር። አርአያ ማለት አርአያ የሚለው ምን ማለት ነው? እንደው እጅ እግር ማለት ነው የሚለውን ሲናገር ይኸው እንዲህ ይላል። አርአያ ማለት እግዚአብሔር በባህሪ የሚገዛውንና አርአያ ማለት እግዚአብሔር በባህሪ የሚያዘውንና የሚገባውን የሰው ልጅ በጸጋ ማዘዙንና መግዛቱን የሚገዛውን ማለት ነው። የሰው ልጅ ደግሞ በጸጋ ማዘዙንና መግዛቱን የሚያስረዳ ነው ብለናል ይላል። ቃል በቃል እግዚአብሔር በአርአያው ፈጠረን ሲባል እግዚአብሔር በባህሪ የሚገዛውን እኛ በጸጋ እግዚአብሔር በባህሪ የሚያዘውን ደግሞ እኛ በጸጋ ማዘዛችንን የሚያጠይቅ ነው ብለናል። አምሳል ማለት ደግሞ ይላል የአርአያ ውጤት ሲሆን የአርአያ ውጤት ነው አምሳል ማለት ነው ሲሆን በእኛ አቅም ወይም ደግሞ ነፃ ፈቃድ እግዚአብሔርን ወደ መምሰል የምናድግበት ነው። በሌላ አገላለጽ ምን ማለት ነው? እግዚአብሔርን የምንመስለው በምናደርገው ደግነት፣ ቸርነት እንዲሁም ደግሞ በምናደርገው ማንኛውም መልካም ምግባራችን ነው ብሎ በግልጽ ይናገራል ማለት። ስለዚህ እግዚአብሔር በአርአያው ፈጠረን ማለት የጸጋ ገዢዎች አድርጎ ንጉሶች፣ ነገስታት አድርጎ ፈጠረን ማለት ነው። ዲያቆን ያረጋል አበጋዝ ኦሪት ዘፍጥረት ማብራሪያው እዛው የዘፍጥረት ምዕራፍ 1:26ም በግልጽ ያብራራል። እግዚአብሔር በመልኩ ፈጠረው በመልኩና በምሳሌ ፈጠረው የሚለው ሁሉም አባቶች እነ ቅዱስ ጎርጎርዮስ እነ ቅዱስ ባሲሊዮስ ሁሉም የሚስማሙት ምንድነው? የሰው ልጅ ሁሉ የእግዚአብሔር መልክ አለው። መልኩ ደግሞ ምንድነው ብለው በግልጽ ይናገራል። እግዚአብሔርን የምንመስለው በምን እንደሆነ ከዚያው ቀጥሎ ገልጾታል ይልና እንዲህ ሲል የባህር አሳዎች፣ የሰማይ ወፎች፣ እንስሳትና ምድር ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። በአጠቃላይ ሰው በእግዚአብሔር መልክ ተፈጠረ ማለት መልክ ማለት ተፈጠረ ማለት ለሰው በጸጋ የተሰጠው መልካም ነገር ሁሉ ነው ይላል። ይህም ምንድነው? ሕያውነቱ፣ አዋቂነቱ፣ የወደደውን የመምረጥ ነፃነቱ፣ የፍጥረታት ገዥነቱና ይህን የመሳሰሉ አምላካዊ ጸጋዎች ሁሉ ናቸው። የእግዚአብሔር መልክ የሚባለው ይሄን በታሪክ ይሄንን ብለው የሚፈቱ መናፍቃን ነበሩ። እግዚአብሔር በአርአያው ፈጠረው ማለት በአርአያውና በአምሳሉ ፈጠረው ማለት እጅ እግር አለው ማለት ነው የሚለውን
ሲያነሱት የነበሩት መናፍቃን ናቸው። እዚህ ጋር ቅዱስ ዮሐንስ አፈወርቅ እዛው ድርሳን 8 ላይ ማለት ነው ምን ብሎ ገልጾታል? ወይም ደግሞ በትርጓሜ የዮሐንስ አፈወርቅ ትርጓሜ ካላችሁ ገጽ 150 የመጀመሪያው እትም ላይ ሴክሽን 12 ምን ብሎ ይናገራል? እንዲህ ይላል። በአንድ በኩል ይሄ እግዚአብሔር በአርአያውና በአምሳሉ የሚለው ጽሑፍ ለሶስት መናፍቃን ምላሽ የሚሰጥ ነው ይልና በአንድ በኩል ለአይሁዳዊው ሰውን በአርአያችን በአምሳላችን እንፍጠር ያለው ለመላእክት ሳይሆን ለወልድ እንደሆነ ምላሽ ይሰጥበታል። በሌላ በኩል ደግሞ ለአርዮሳውያን ይህን አገላለጽ ወልድ ከአብ ጋር አንድ ባህሪ መሆኑን እንደሚያስረግጥ ለማስረዳት ይጠቅማል። አብ ከወልድ ጋር በባህሪ አንድ መሆናቸውን የሚያስረግጥ ቃል ነው። እግዚአብሔር ልክ እንደ ሰው ደግሞ ግዘፍ ያለው መልክ እንዳለው አድርገው ለሚያስቡ ደግሞ የቅዱስ ጳውሎስን ቃል በማምጣት አስረዷቸው ይልና እነዚህ ኑፋቄዎች በቤተ ክርስቲያን ንጹሕ ትምህርት ወይም ደግሞ ዶክትሪን መካከል የገቡ እንክርዳዶች ናቸው፣ ንቀሏቸው ይላል ቃል በቃል። እነዚህ እግር እጅ አለው የሚሉትን ትምህርቶች በማን የገቡ? በእግዚአብሔር ትምህርት ላይ የገቡ እንክርዳዶች ናቸውና ንቀሏቸው ብሎ በግልጽ ይናገራል። ቅዱስ ዮሐንስ አፈወርቅ ንቀሏቸው ሲል እንደው ግዘፍ አለ እንጂ ረቂቅ እጅ እግር አለው ለሚሉት አይደለም እንዳንል እዛው ምን ብሎ በግልጽ ያብራራል። እንዲህ ይላል። ሰውን በአርአያችን በአምሳላችን ማለቱ እዚህ እንደምትመለከቱት ማለቱ አንዳንድ መናፍቃን ደግሞ በአርአያችን የሚለው ንግግር ይዘው ነገር እግዚአብሔር በሰውኛ አገላለጽ ሊናገሩ ይወዳሉ። አንዳንድ መናፍቃኖች በሰውኛ አነጋገር ይዘው ሊናገሩ ይወዳሉ። ነገር ግን መጠኑ የማይታወቀው ምሳሌ የሌለውን በባህሪ የማይለወጠውን ግዘፍ የሌለው ረቂቁን ልክ እንደ ሰው እጅና እግር መስጠት ፍጹም ስህተት ነው። በመንፈስ ቅዱስ መሪነት የተጻፈውን ቃል እግዚአብሔር የሚያስተምረውን ካለመቀበል በላይ ከዚያው ቃል ብዙ ፍርድን በራስ ላይ መጨመር የሚተካከል ምን ስንፍና አለ ብሎ በግልጽ ይናገራል። የሰውን የሚመስል እጅና እግር ኦኬ በአርአያችን በአምሳላችን ሲል እጅና እግሮች አሉት ዓይንም አፍንጫም አለው ብለው ከሚፈቱ በላይ ምን አለ? እንዲህ ያለ ስንፍና ከቶ ወዴት አለ ብሎ በግልጽ ቅዱስ ዮሐንስ አፈወርቅ ይህንን ትምህርት ሲቃወም ወይም ደግሞ ሲያወግዝ እንመለከተዋለን ማለት ነው። ቅዱስ አምብሮስ ኦፍ ሚላን ወይም ደግሞ የሚላኑ አምብሮስ ምን ብሎ ይናገራል? በመልካችን እንደ ምሳሌያችን የሚለውን ሲፈታ እንዲህ ይላል። እዚህ ጋር እንድታመልከቱ but let us define more accurately the meaning of the phrase to the image of God የእግዚአብሔር መልክ የሚለውን እንፍታ ይላል። is it true that the flesh is made to the image of God? እውነት ነው ወይ ይሄ ስጋችን የሚታየው ፊዚካል ስጋችን በእግዚአብሔር መልክ ነው ወይ የተፈጠረው ይላል። in that case is there earth in God since flesh is of earth ይላል። አዎ የምትል ከሆነ ስለዚህ በእግዚአብሔርነት ምን አለ? መሬትነት አለ ወይ ይላል። is God corporeal? እግዚአብሔርስ ግዙፍ ነው ወይ? ኦኬ ቦዲ አካል ያለው ነው ወይ ብሎ ይናገራል። that is to say weak and subject like the flesh likeness of God because it stands aloft ይላል። ለእግዚአብሔር ይሄንን መስሎ መናገር እንደ ሰው ልጆች ያለ እጅ እግር አለው ብሎ መናገር ታላቅ ስድብ ነው ይልና ታዲያ ምሳሌና አርአያ የተባለው ምንድነው ብሎ ሲገልጽ ኦፍ ኮርስ ነፍስ ነች ወይም ደግሞ ስለ ነፍስ ነው እየተናገረ ያለው ብሎ ዝቅ ብሎ ማብራራት ይጀምራል ማለት ነው። ይሄ የት ላይ ነው የምናገኘው? ሄክሳሜሮን የሚለው በቅዱስ አምብሮስ የተጻፈው ቡክ 6 ቻፕተር 8 ሴክሽን 44 እስከ 45 በግልጽ አምብሮስ ኦፍ ሚላን ይህንን ትምህርት ተቃውሞ ጽፏል ማለት ነው። ሌላው ይህንን ኮንትሮቨርሲ ወይም ደግሞ ይህንን ነገር ግን ይህንን ትምህርት በቤተ ክርስቲያናችን በአጼ ዘርዓ ያዕቆብ ዘመን በዘሚካኤላውያንና በአጼ ዘርዓ ያዕቆብ መካከል በጣም ትልቅ ክርክር የነበረበት ትምህርት ነው። ምክንያቱ ከዛ በፊት የነበረው ርቱዐ ሃይማኖትና አባ ጊዮርጊስ ዘጋስጫም መጽሐፍ የጻፉበት ጉዳይ ስለሆነ ማለት ነው። እግዚአብሔር የአካል ክፍላቶች አሉ እጅ እግር አለው ወይስ የለውም የሚለውን ሐሳብ ሰጥተውበት ነበረ። ርቱዐ ሃይማኖት
ለእግዚአብሔር እጅ እግር አሉት አይባልም ተብሎ አሉት ተብሎ አይነገርለትም የሚል አባ ጊዮርጊስ ዘጋስጫ ደግሞ እጅ እግር አለው ተብሎ ይነገርለታል የሚል ሐሳብ አንስተው ነበር። ነገር ግን ይህ ማለት እግዚአብሔር አካል ክፍል የለውም ማለት ግን አካል የለውም ማለት ፐርሰንነት ፐርሰን ማለት እኔነት ማለት ነው። እኔ ማለት የሚችል ማንነት ማለት ነው። እኔነት የለውም ግን እያለን አይደለም። አሁን አብ ራሱ የቻለ አካል አለው ሲባል እኔ ማለት የሚችል እኔነት አለው ማለታችን እንጂ የሆኑ አብ ራሱ የራሱ የሆነ እጅ እግር አፍንጫ እንደዚህ ያሉት ማለት ከሆነ ወደ ትልቅ ስህተት ያመራናል። ከአባ ሕርያቆስ ጋርም የሚጋጭ ነው። ምክንያቱም ለእግዚአብሔር ለመለኮት ምን ፊት ጀርባ ላይ ታች ቀኝ ግራ የለውም ብሎ በግልጽ ስለሚናገር ማለት ነው። ግን ምን እየተባለ ነው? እግዚአብሔር ግን ምን እየተባለ አይደለም። የአካል ክፍላቱ ማለት ፐርሰን እኔነት አካል ግን የሉትም ማለት አካል ግን የለውም እየተባለ አይደለም። አካልና የአካል ክፍል የተለያየ ስለሆነ ማለት ነው። እዚህ ዘሚካኤላውያን በጣም ግልጽ የሆነ ትምህርታቸው በዚህ ትምህርታቸው ምንም ስህተት የሌለው ትምህርት ነው የተናገሩት። በአኮቴተ ቁርባን ቀሲስ መብራቱ ኪሮስ በጻፉት መጽሐፋቸው ማለት ነው ገጽ 220 ላይ እንዲህ ብለው አስቀምጠዋል። የዘሚካኤላውያን ሐሳባቸው እንዲህ ብለው ገልጸዋል። እግዚአብሔር የሰውን መልክ የሚመስል መልክ የለውም። የሚታየውንና የሚዳሰሰውን የአዳምን የሥጋ መልክ ወይም ደግሞ አካል በአርአያውና በአምሳሉ አልፈጠረውም። ልክ አምብሮስ ኦፍ ሚላን እንደገለጸው ማለት ነው። የእግዚአብሔር አርአያና አምሳል በአዳም ፊት ላይ እፍ የተባለውና የማይታየው መንፈስ ወይም ደግሞ ነፍስ ነው። ዮሐንስ በወንጌሉ እግዚአብሔርን ፈጽሞ ያየው ማንም የለም እንዳለ እግዚአብሔር አይታይም፣ ሰው የሚያውቀው መልክም የለውም፣ እርሱ ራሱ መልኩን ያውቃል እንጂ ነፍስም ሰው ሊያውቀው የሚችለው መልክ ቅርጽ የላትም፣ የእግዚአብሔር አምሳል ናትና አትታይም ብለው በግልጽ ተናግረዋል ማለት። ስለዚህ ይሄ ዘሚካኤላውያን ትምህርት እንደውም ትምህርታቸው ይህንን መጽሐፍ በስፋት በምልአት ወደ ኋላ ሄዳችሁ ብትመለከቱት ዘሚካኤላውያን ዘርዓ ያዕቆብን በጣም በብዙ የአባቶች ማስረጃ እንደሞገቱት በሚገባ ያስረዳል እዚህ መጽሐፍ ላይ ማለት ነው። ኦኬ በሚገባ ያስረዳል። ኦፍ ኮርስ አጼ ዘርዓ ያዕቆብ ለቤተ ክርስቲያን ታላቅ ነገር ያደረጉ ታላቅ አባት ናቸው። እዚህ ትምህርት ላይ ግን ለየት ያለ ከአባቶች ትምህርት የተለየ ትምህርት አላቸው ማለት ነው። በመጨረሻም ታዲያ ይህንን የአካል ክፍላቶች እግዚአብሔር የሉትም ከተባለ እግዚአብሔር በመጽሐፍ ቅዱስ እጅ እግር አፍንጫ አሉት ተብሎ እኮ ተጽፏል። ይህንን እንዴት ነው የምንረዳው የሚለውን ቅዱስ ጎርጎርዮስ እና ቅዱስ ዮሐንስ ዘደማስቆ ያስተማሩትን እሱን ተናግሬ ሀሳቡን እጨርሳለሁ እና ተጨማሪ ሪፈረንሶችም እሰጣችኋለሁ። ቅዱስ ጎርጎርዮስ ዘንዚናሱ ኦሬሽን መጽሐፉ ቴዎሎጂካል ኦሬሽን 31 ላይ ከሴክሽን 22 ጀምሮ እንዲህ ይላል። አንዳንድ ነገሮች ህልውና የላቸውም፣ ነገር ግን ስለነሱ ተነግሯል ማለት ህልውና ሳይኖራቸው እንዳሉ ተደርጎ የተነገረላቸው አሉ። ለምሳሌ እግዚአብሔር አይን ሳይኖረው አይን እንዳለው ተደርጎ መነገረው ህልውና ሳይኖረው ግን ስለነሱ ተነግሯል ነው። ሌሎችም ህልውና አላቸው ግን ያልተነገሩ ደግሞ አሉ። ያሉ ግን ያልተነገሩ አሉ። ለምሳሌ ስለ ቅዱስ ቁርባን ሊሆን ይችላል። ስለ ሰው ሲጠመቅ ምን ማድረግ እንዳለበት ያለ ነገር ነው፣ ትምህርት ነው፣ ግን አልተጻፉም ማለት ያልተነገሩ አሉ። አንዳንዶቹ የሉምም አልተነገሩም። አንዳንዶቹ ደግሞ ጭራሽ ያሉ የሌሉም ከሌሉ ደግሞ ሊነገርላቸውም አይችልም ማለት ነው። እንደዚህ ያሉ ነገሮች አሉ። አንዳንዶቹም ያሉም እና የተነገሩም አሉ። አንዳንዶቹ ደግሞ እያሉም የተነገረላቸው በመጽሐፍ አለ ነው። አጠቃላይ ለዚህ ማረጋገጫ ትፈልጋለህ ወይ ከሆነ አዎ ለመስጠት ዝግጁ ነኝ ይላል ቅዱስ ጎርጎርዮስ። እንዲህ ይላል፣ በቅዱሳት መጻሕፍት መሰረት እግዚአብሔር ይተኛል፣ ተነሳ ከእንቅልፍ ማለት ነው፣ ነቃ ተብሎ ተቆጣ፣ የተራመደ ኪሩቤልን ለዙፋኑ አደረገ የሚሉ ታገኛለህ። ሆኖም ግን እግዚአብሔር ይደክማልን? አይደክምም ነው መልሱ። እግዚአብሔርስ አካል ወይም ቦዲ እንዳለው ሰምተህ ታውቃለህ ወይ? አታውቅም ነው መልሱ። ይህ በእርግጥ እውነት አይደለም። በቃ መለሰው። ይሄ እውነት አይደለም። እግዚአብሔር አካል ክፍላት ወይም ደግሞ ቦዲ እግዚአብሔር አካል ወይም ደግሞ ፊዚካል ይሄ ቦዲዎች አሉት ወይ ተብሎ ከተነገረ የሉትም ነው። ስለዚህ ይሄ በእርግጥ አይደለም ይላል። ነገር ግን ምሳሌያዊ አነጋገር ነው።
ለእግዚአብሔር የአካል ክፍላቶች ተገልጸው ሲነገሩ ምንድነው ምሳሌ አነጋገር ነው። ለእግዚአብሔር በራሳችን ግንዛቤና መረዳት አቅም መሰረት ስሞችን ሰጥተናልና እሱ ባወቃቸው ምክንያቶች ከእኛ ተለይቶ ዝም ማለቱን እና ለእኛ ግድ እንደሌለው በሚመስል ከእኛ መራቁ ለመግለጽ ተኝቷል ተባለ ይባላል። አሁን እግዚአብሔር በረድኤት መራቁ ከኛ ለማጠየቅ እግዚአብሔር ተኛ ተብሎ ተነገረ። የራሳችን እንቅልፍ እንዲህ ያለ እንቅስቃሴ አልባ ኢንአክቲቭ ሁኔታ ውስጥ ነውና ማለት ለምሳሌ ሰው ሲተኛ የሆኑ ድርጊት ከማድረግ አረፈ አቆመ ተብሎ ስለሚታሰብ እግዚአብሔር ተኛ ተብሎ ሲነገር ከዛ አንጻር ነው ይላል። እንደገናም መልካም ለማድረግ በድንገት መመለሱ መንቃት ተብሎ ከዛ ከኛ ርቆ ከነበረበት ርቀት ደግሞ ተመልሶ በእኛ ላይ መስራት ሲጀምር ደግሞ ነቃ ተብሎ ይነገርለታል። የራሳችን እንቅልፍ እንዲህ መልካም ለማድረግ በድንገት እሺ ምክንያቱም መንቃት ከእንቅልፍ መነሳት ነውና ብሎ በግልጽ ይናገራል። ጉብኝት ከመራቅ መመለስ ነው። ሲቀጣም እርሱ ተቆጥቷል እንላለን። ምክንያቱም በእኛ ላይ እንዲሁ ነው። ቅጣት የቁጣ ውጤት ነውና እና አሁን እዚያ መራመድ እንላለን። የእግር ጉዞ ከአንድ ቦታ ወደ ሌላ ቦታ ለውጥ ነውና በቅዱሳት ሰራዊት ወይም ደግሞ በኪሩቤል መካከል ማረፍ በመካከላቸው መኖርን እንደሚወድ ለማጠየቅ ነው ይላል። መቀመጡና ዙፋኑ ነው። ኦኬ ይህም በእኛም ጭምር ነው። እግዚአብሔር በቅዱሳን ላይ እንደሚያርፈው ሁሉ በየትኛውም ቦታ አያርፍምና የመንቀሳቀሱ ፍጥነቱ ለመግለጽ ደግሞ መብረር ይባላል። እና እነዚህ ሁሉ ቅዱስ ጎርጎርዮስ ምን አለ? እግዚአብሔር ተቀመጠ፣ እጅ እግር ተቆጣ፣ እነዚህ ነገሮች ሁሉ ሲነገር ከምን አንጻር? ከምሳሌ አንጻር እንጂ አካላቶቹ ተብለው በፍጹም የሚጠቀሱ እንዳልሆነ እጁ ሲባል ቸርነቱ እንደሆነ በግልጽ ቅዱስ ጎርጎርዮስ በኦሬሽን መጽሐፉ እንዲህ ብሎ ተናግሯል። ቅዱስ ዮሐንስ ዘደማስቆም በጣም ረጅም ነው። ከፀጉር ጀምሮ እስከ ታች እስከ እግር ድረስ ያሉትን የአካል ክፍላቶች የተገለጹት በመጽሐፍ ቅዱስ በሚገባ እየጠቀሰ እያንዳንዱ ትርጉማቸውን የሚያብራራ ነው። እግዚአብሔር በፍጹም ምን የለውም ይላል? የአካል ክፍል የለውም ብሎ ነው የሚጀምረው መጽሐፉ። ኤክስፖዚሽን ወይም ደግሞ ዘ ኦርቶዶክስ ፌዝ በሚለው መጽሐፉ ቡክ 1 ቻፕተር 11 ላይ እንዲህ ብሎ ይጀምራል። በመጽሐፍ ቅዱስ ስለ እግዚአብሔር ብዙ ነገሮች በምሳሌ አካል እንዳለው ተጽፏል። አካል ሲባል አካል ክፍል ማለት ነው። እኛ ሰዎች ስለሆንን ይህንን ደካማ ስጋ ስለለበስን የመለኮትን የላቀውን እና የረቀቀውን ረቂቅ የሆነውን የእግዚአብሔር አሰራር ማሰብና መረዳት አንችልም እና ከራሳችን መልክና አይነትና ምሳሌ ተያይዘው ካልተነገሩን በስተቀር ከዚህ ጋር ተያይዞ ስለ እግዚአብሔር አካል እንዳለው አስመስሎ የተነገረው ሁሉ ምሳሌያዊና የላቀ ትርጉም ያለው ነው ብሎ በግልጽ ይናገራል። ትርጉማቸውንም አብራርቶ ጽፏቸዋል ማለት ነው። እነዚህ ሁሉ አባቶች በምልአት ቅዱስ ቄርሎስ፣ ቅዱስ አትናቴዎስ፣ ዮሐንስ አፈወርቅ፣ ዮሐንስ ዘደማስቆ፣ ባስልዮስ፣ ጎርጎርዮስ ዘእንዚናዙ፣ እነ ፓፒያስ ኦፍ ሄራፖሊስ፣ እነ ዲዲመስ ዘብላይንድ እነዚህ ሁሉ አባቶች በአንድነት የሚመሰክሩት ቅዱስ ኤጲፋኒዮስንም ጨምሮ ማለት ነው። ቅዱስ ኤጲፋኒዮስንም ጨምሮ እነዚህ ሁሉ አባቶች እግዚአብሔር የአካል ክፍል አለው የሚሉትን ተቃውሞ አንትሮፖሞርፊዝምን አውግዘው ያስተማሩ አባቶች ሆኖ ሳለ አሁን መተን እግዚአብሔር አካል ክፍል አለው ከሚለው አልፈን ደግሞ ጭራሽ ጾታ አለው ወደሚል ትምህርት ከሄድን ትልቅ አደጋ ላይ እንወድቃለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል። ይቆየን።